الحمد لله إن الحمد لله نحمده ونستعينه ونستغفره ونتوب إليه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن سيدنا ونبينا وحبيبنا محمدًا عبده ورسوله صلى الله عليه وعلى آله وأصحابه وأتباعه بإحسان إلى يوم الدين. أما بعد فيا عباد الله أحييكم بتحية إسلامية مباركة وأقول السلام عليكم ورحمة الله تعالى وبركاته. يقول الله تبارك وتعالى وهو أصدق القائلين: أعوذ بالله من الشيطان الرجيم كنتم خير أمة أخرجت للناس تأمرون بالمعروف وتنهون عن المنكر وتؤمنون بالله. زاري من سماء آيات ينبي محمد أمتوج صلى الله عليه وسلم من لدن آدم عليه السلام تسيدنا آدم جمره ነብዩ መሐመድ ድረስ ያለውን ኡመት ሁላ የሚበልጡ የሚቀደሟቸው መሆናቸውን ይሄን የሚያሳይ አላሁ ዐዘ ወጀል በዚህ አያ ላይ የገለጸልንን እንሰማዋለን። ሰሉ ዐላ ረሱሊላህ። አላሁ ዐዘ ወጀል ኻሊቀ ሰማዋቲ ወልአርድ አው ወልአርዲን ኻሊቀ ሰማዋቲ ወልአርድ የዛ የሰማዋት ጀምዕ ስላለ ወልአርድ ችግር የለበትምና አላ ኩሊ ሐል ሌላው ነብይ ሁላ ሲጣራ በቁርአን ስታውት በስማቸው ይጣራል። ያ ኢብራሂም፣ ያ ሙሳ፣ ያ የሕያ ይላቸዋል። ያ የሕያ ኹዝል ኪታብ ቢቁዋ የኛ ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም ያ አዩሃ ነብይ ያ አዩሃ ረሱል አያችሁት፣ አቀማጥሎ ነው የሚጠራቸው። ያ መሐመድ ብሎ እኮ አይጠራም በስማቸው እንኳን። በስተናረግ ስታውት በየቁርአኑ ውስጥ ታገኙታላችሁ። ነብዩላህ የሕያን የሚጠራው በስማቸው ነው። ያ የሕያ ኹዝል ኪታበ ቢቁዋ። ነብዩላህ ሙሳን ይጠራቸዋል ያ ሙሳ። ነብዩላህ ኢብራሂምን ይጠራል በስማቸው ያ ሐርፈ ኒዳ ይባላል። መጣሪያ የመጣሪያ ፊደሎች አሉ የተቀመጡና እከሌ አንተ ከሌ ማለት ነው። የኛን ሰሉ ዐላ ረሱሊላህ የኛን ነብዩ ሙሐመድን ሰለላሁ ዐለይሂ ወሰለም ማን ብሎ ይጠራቸዋል? ያ አዩሃ ረሱል፣ ያ አዩሃ ሙዘሚል፣ ያ አዩሃ ሙደሲር፣ ያ አዩሃ ነብዩ። ወከዛሊከ ምን ይለናል? ሱብሓነ ለዚ አስራ ቢዐብዲሂ አስራ ቢሙሐመድን እንኳ አላለም። أسرى بعبده لأن العبودية أشرف الأسماء ولذلك اختار الله عز وجل العبودية. أسرى بعبده أسرى بمحمد على لنمكو إيان داندون بوتات أرارو بليو تريد أراشوال أكماترو نبي محمد صلى الله عليه وسلم. إيه لي يعني لم كذام تمر إيه يساتشو أمة برمياتشن أجر በሐሳባችን ተጨናቂዎች በቁመታችን አጭር ወላኪንሳ ከሌላው በለጠ አላሁ ዐዘ ወጀል ኩንቱም ኸይረ ኡመቲን ኡኽሪጀት ሊናሲ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ። ይህን የመሰለ ጸጋ የበለጣችሁ ናችሁ። ኩንቱም ኸይረ ኡመት ኡኽሪጀት ሊናስ አዕጢየት ሊልአንቢያ ተተሰጡት ነብዮች ሁላ ማንኛውም ነብይ ተከታይ من آدم من سيدنا آدم عليه السلام إلى سيدنا محمد صلى الله عليه وسلم لأن الأمة والدين تابعان لنبيها أمتوች የሚከተሉት ተከታያቸውን ስለሆነ ተከታያቸው ነብዩ መሐመድ صلى الله عليه وسلم አስከታያቸው የምንከተላቸው ነብዩ መሐመድ أفضل الخلق ስለሆኑ የሳቸውን ተከታይ ተሌላ ሁሉ የሳቸውን ኡማ በለጠ አላሁ ዐዘ ወጀል። ሰሉ ዐላ ረሱሊላህ። ወሐታ دخول الجنة ላይ
ጀነት በመግባትን እንኳን ነብዩ ሲገልጹ ሰለላሁ ዐለይሂ ወሰለም إن الله حرم الجنة على الأنبياء كلها الله جنة بنبيات لا يكلكل አድርጓል ነብዩ ሳይገቡ ሌሎች ነብዮች አይቀደሟቸው وحرم الجنة على الأمم السابقة كلها حتى تدخل أمتي የኔ ኡመቶች ሳይገቡ ሌሎች ላይ ቀደሟቸው አላህ ክልክል አድርጓል ጀነትን ከነብያት የሚቀደሙት ማን ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ረሱሉ ከኡማው የሚቀደመው ማን ነው የነብዩ መሐመድ ኡመት ሰለላሁ ዐለይሂ ወሰለም ሰለላሁ ዐለይሂ ወሰለም ለዚህ ኡመት ያደረገን የነብዩ መሐመድ ኡመት ያደረገን አልহামዱሊላሂ ረቢል ዓለሚን ጀነት በገንዘብ ነው የሚገባው አልሰማንም ጀነት ነፃ ነው አንዳንድ ዱዓቶች ሰማን ጀነት በገንዘብ ነው የሚሉኝ ያልሰማንም እንደዛ አይነት ሰለላሁ ዐለይሂ ወሰለም ጀነት በነፃ ነው የሚገባው ጀሃነም ነው በገንዘብ የሚገባው ጀነት በገንዘብ አይደለም ሻሂድ መሐል ሻሂዱን ላመጣላችሁ ነው ጀሃነም ግን የሚገባው በምንድነው በገንዘብ በሉ እንዲያትፈሩ በገንዘብ ነው ጀነት ግን በገንዘብ አይደለም ግዢ አይደለም ጀነት ለዚህ ብለው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም لن تدخلوا الجنة حتى تؤمنوا ولن تؤمنوا حتى تحبوا أولا أدلكم إذا فعلتم وتحاببتم أفشوا السلام بينكم أيها الناس صلوا الأرحام وأطعموا الطعام وصلوا ركعتين والناس نيام تدخلون جنة ربكم هذه اللمدة بسلام እናንተ ሰዎች አሉ ሲሉል አርሃም ዝምድናን ቀጥሉ ጥሩ ንግግር ተናገሩ ዝምድናን አትቆረጡ ሲሉል አርሃም ወአጥዒሙ الطعام ባላችሁ ተጋገዙ አብሉ አጠጡም ወአፍሹ ሰላም ሰዎችን ስታገኙ ሰላምታ አብዙ ሰላም አለይኩም ተባባሉ የማቀው ነው ይያለቅ በዛ አይደለም ሚዛኑ እስልምናን ዝይ ስታይለት አሰላሙ አለይኩም ብለ ሰላምታ ሰጣው ወሰሉ ረካዓተይን ወናሱ ኒያም ለሊት ብድግ ብላችሁ ደግሞ በይነከ ወበይነ አላህ ሒጃብ የለምና ዱዓ አድርግ እጅህን አንሳ ረካዓተይን ስጀዱ የዚህ ውጤት ተድኹሉነ ጀነተ ረቢኩም ቢሰላም ማለት አይ ሚን ገይሪ ዒቃቢን ቅጣት ሳይኖር አስቀድማችሁ ታትቀጡ ታትሰቃዩ ታትንገላቱ ጀነት የሚባለው ኒዕማ ትገቡበታላችሁ ብለው ረሱል ሰለላሁ ዐለይሂ ወሰለም ነብዩ መሐመድ ያስተምሩናል ታዲያ ሰው ከዚህ መሐል ሻይር ስንወስድ በሌላው ሐዲሳቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ما من متوضئ يقول بعد فراغ وضوئه أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله إلا فتحت له أبواب الجنة الثمانية رواه مسلم عند مؤمن سونة أصليته وضوء أدربه فيتون تاتبه أجون تاتبه أجرون تاتبه يتعززون تزاز أدرسه تسأل يا يبالم دي يتشن ترسو ما تقال يوم هنا أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله إهم بمالته جنة سمنتم جنة تكفتوا إلا فتحت له أبواب الجنة الثمانية ادخل بماشي بفلكوا قبا يمبالون درجة ياغنيان أهم بركفلن فيتون وضيات الرقو يتاززون لمنه فيتون يمياتوا عندي مؤمن اسلمنا شريعة الإسلام لاي صلوا على رسول الله نقروج سيكمتوا حكمة اللاتشو ايان دان جاتشو لناقاتشو يقبال ለምሳሌ ፊታችንን የምናጥበው እጃችንን የምናጥበው እግራችንን የምናጥበው እንዲሁም መሐለል እስቲንጃ የምናደርገው መضመض የምናረገው ውሃ ባፋችን ላይ ሲሻቅ የምንወስደው ወደ አፍንጫ ውሃ ራሳችንን የምናበሰው ምንድነው ሕክማው ይሄን ትእዛዝ የመጣው ልንፈጽመው የታዘዝነው ምን ጉዳይ ያለበት ውስጥ ላይ ይሄ ልናቀው ይገባናል እመጣበታለሁ ቂያም እናደርጋለን ሶላት ላይ ቆም
እጆቻችንን አንስተን አላሁ አክበር እንላለን። ለምን ማሲ ወላሂ ባጢል ብለናል። ይሄ ፊርማ ነው፣ እመጣበታለሁ። ሩኩዕ እናደርጋለን ጉልበታችንን ይዘን፣ አንድ ብቻ ነው። ስጁድ 2 ጊዜ እንመላለሳለን፣ እንደግመዋለን ማለት ነው። ለምንድን ነው? ሕክማ ይባላል። ጉዳዩ ምን አለው በውስጡ? ይሄንን ስናውቀው ነው ያ የውስጡ ሰመረውን ፍሬው የምናገኘው። ሰለላሁ ዐለይሂ ረሱልላህ። ስለዚህ ስመለሳችሁ ወደ መጀመሪያው ላይ ውዱእ አድርጎ አንድ ሙእሚን ይችን ከሊማ በማለቱ ብቻ 8 ጀነት የተከፈተለት ይሆናል አሉ ረሱሉ ሰለላሁ ዐለይሂ ወሰለም። ሰጅዶ ደግሞ ጨርሶ ከዛ ተሶላቱ በኋላሳ ሱብሃንአላህ ሱብሃንአላህ መን ሰበሐ አላህ 33 وحمد الله 33 وكبر الله 33 وقال تمام 100 لا إله إلا الله وحده لا شريك له له الملك وله الحمد يحيي ويميت وهو على كل شيء قدير غفرت خطاياه ولو كانت مثل زبد البحر ነፃ እኮ ነው። አያችሁ እንደ ባህር ወንጀሉ ባህር ሲሰበሰብ ኮረፋት ያወጣል። ተሰባስቦ እንደዛ ቢሆን ወንጀሉ ጥብ ብሎ ይታበሳል። ወንጀል ከሌለው ምን አለ ታያ? ሶላቱን ሰጅዶ ተስቢህ 33 እንደምታውቁት ያው ምን ሰራው ነው። ይሄንን የመጨረሻ 3 ጊዜ 33 99 ሆነ። መጨረሻው ላ ኢላሃ ኢላላህ ወህደሁ ላ ሸሪከ ለህ ለሁ ወለሁ الحمد يحيي ويميت وهو على كل شيء قدير ይችም በማለቱ غفرت خطاياه ولو كانت مثل زبد البحر ተጠራቅሞ ኮረፋት እንደሚያወጣው ባህሩ አንድ ላይ ሲሆን እንደዛ ያክል ወንጀል በላው ላይ ሲመጣ ይታጠባል ብለው ነብዩ መሐመድ ያላስተማሩንም እንዴ ሰለላሁ ዐለይሂ ወሰለም። ወንጀል ጀሃነም የሚያሰደው በገንዘብ ነው ብያችኋለሁ። ጀሃነምን የሚገዛው አንድ ሰው በገንዘቡ ነው። ሲያመጣው እንዴት አመጣው እሱ ያውቀዋል ገንዘቡን። ታመጣው በኋላ አንድ ሰው ወነዑዝ ቢላህ አላህ ይጠብቀን በቀላሉ ለመመሰል አላህ ያልፈቀደለትን ፍጻሜ ለመፈጸም ለምሳሌ መጠጥ ጠጣለሁ ቢል በነጣ የሚያጠጣዋለሁ ጊዜ ይከፍላል። ገንዘብ ገዛ ማለት ነው። አላህ ያልፈቀደውን ሙሐረማት ለመስራት ዝም ብሎ ነፃለው ገንዘብ ከፈለ ማለት ነው። ስለዚህ ያንን የከፈለውን ገንዘብ እንዴት አመጣው እሱ ያውቃል። እንደገና ገዛበት ገንዘቡን ለየታዋለው በኋላ ደግሞ ዒቃብና ሒሳብ ለሚባለው ወታዋለ። በነፃ ጀሃነም አልተወረወረም። ራሱ እየገዛ እንዲሁም ዒቃቡንም ሒሳቡንም ፈጠረ በራሱ። ጀነት ግን ሰለላሁ ዐለይሂ ረሱልላህ ፊቱን ታጥቦ ውዱእ አርጎ ጨርሶ ቅድም ያልኳትን ንግግር በመናገሩ ኢላ ፉቲሃት ለሁ አብዋቡል ጀነት 8 ጀነቶች ተከፍተው ግባ ይባላል። ከዚህ የበለጠ ረሕማ ከዚህ የበለጠ የአላህ ረሕመትና ፈድል ምን አለ? ልመለስ ወደ መጀመሪያው። ለምንድን ነው አንድ ሰው ፊቱን የሚያጥበው? ውሃ መጀመሪያ መድመዷና ስንሻቅ ይባላሉ። ባፍንጫው በጣም አይሳብም ውሃ። ወላኪን ባፉና ባፍንጫው ፊቱንም ያጥባል፣ እጆቹን ያጥባል፣ እግሮቹን ያጥባል። ይታወቃል። ሲንጃ መጀመሪያ ስለሆነ ግልጽ ነው ብዬ ነው። ራሱንም ያበሳል። ለምንድን ነው? እናየዋለን። አላህ ሱብሓነሁ ወተዓላ የሰጠውን ረሕመት እንድናቅ መጀመሪያ ውሃ ባፋችን እና ባፍንጫችን የምናረገው አፋችን የጀነትን ኒዕማ መብለያ ነው። የከላሙላህ القديم ቁርአን መቅሪያ ነው። ዚክር ማረጊያ ነው አፋችን። ምላሳችን እንደዚሁም ብዙ ኸይር አላት። በአንጻሩም አላህ ይጠብቃት ብዙ ፊትና አላት። አፍንጫችን የጀነትን ኒዕማ ማሽተቻ ነው። ፊታችን የምናጥበው የአላህን ዛትና ያለን ሙእሚኖች ሚን ገይሪ ከይፊን ከይፍያ ሳይሰጠው ማያቻ ስለሆነ ነው። አሽረፈል አዕዷእ ስለሆነ ነው የምናጥበው ፊታችንን። ጆሮአችንን የምናብሰው ከላሙላህ القديم መስሚያ ነው። ራሳችንን እንደዚሁም የምናብሰው ታጅ የሚባል እንደ መኪና ታርጋ እንደሚሰጠው ታጅ ሁሉም ይሰጠዋል። ጦሩራ ኮፊታ ያረጋል። እጃችንን የምናጥበው ባዕዱ ዑለማ ለዚህ ብለው ነው እስከዚህ ያሉት። የለም ግን እስከዚህ ነው። እሱ የምናጥብበት የጀነትን ኒዕማ መቀበያችን ነው። እግራችንን የምናጥበው ያን ጊዜው ጀነቱ ዓለም አላህ ያስገባን መጓዣችን ነው። የውስጥ አዕዷአችንን የምናጸዳው
የዛን ጊዜ ሑረል ዒን የሚባሉ መልካም ቆንጆች ለእያንዳንዱ ሰው ይሰጠዋል። ሌላውን አዕضአችንን ጽዳት እንዲኖረን ነው። ሕክማው ይሄ ነው። እህቶቻችን እሳታያ በዛ ወንዶቹ ሑረል ዒን አገኙ፣ ሴቶቹስ ምን ሊሆኑ? እመጣበታለሁ። ሰለላሁ ዐለይሂ ወሰለም አልገረማችሁም? ይሄ ሕክማ ሙእሚን ይሄን የመሰለ እላው ላይ የያዘውን ጸጋ ውዱ ሲያረገና የሚያገኘውን ረፍት የሚያገኘውን እላው ላይ ያለውን ኒዕማ ታወቀ። ለዚህ ተብሎ ባዕዱል ሙፈሲሪን የለም ውዱ ያደረግንበት ቦታ ሁላ የቂያማ ጊዜ ነብዩ በሐዲስ እንዲያሉት ወረሙ ዐጀል እንትኑ እያበራ ይነሳል፣ ውሃ የነካው ስለዚህ ሰውነቱ እያበራ ይነሳል የሚል አንድ ሰው ሰሙ። 5 ጊዜ በቀኑ ታጥቤ መስገድ ያለብኝ ሁሉም ሰውነቴ እንዲያበራልኝ ለምን ግማሹ ብቻ ያበራ? ለአምስቱም ማውቃት 5 ጊዜ ሻወር መውሰድ ያለኛሉ። እየሰውን እያያችሁ እላው ላይ ያለውን ኒዕማ እንዲያውቅ ነው አሁንም ተቃቅስላችሁ። ይሄ ብቻ አይደለም ተርጀማው ወይ ሕክማው ግን አጠቃላይ አንዱ ስንይዝ ወደ ሁለት እናልፋለን። ሰለላሁ ዐለይሂ ወሰለም ይሄ ኡመት እንግዲህ የበለጠ ኡመት ነው ከሌላው ኡመት ላይ። የሚያጅበው ነገር ቅድም መግቢያዬ ላይ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም እያቀማጠለ ያ አዩሃ ነብዩ ያ አዩሃ ረሱል ሚላቸው ሐታ ነብዩላህ ሙሳ ዐለይሂ ሰላም ምን ነው ለዚህ ነብዩ መሐመድ ብሎ መጥራት እንኳን ያስፈራልና ነብዩ መሐመድ ለሚባለው ነብይ ምን ነው አንድ ሰው ሁኝለት በነበረ ምን ያ ረቢ ቀርቶብኝ በነበር ወከለመ አላሁ ሙሳ ተክሊማ የሚባለው ቀርቶ እንዲያንተና እንዲኔ አንድ ግለሰብ ሁኝ ተከታይ በሆንኩት ያሉት ነብዩ መሐመድን የተመኙለት ነብዩላህ ሙሳ ዐለይሂ ሰላም የዚህ ኡመትን ሁኔታ ያዩ ጊዜ ውሃ እንኳን ቢያጣ በተይሙም አድርጎ ሶላት የሚሰግድ ዩስር ያደረገለት ዑስሩን ወደ ዩስር። የድሮቹ ቆሻሻ ቢነካው ጨርቃቸው ላይ ቆርጠው ይጥላሉ ወይ ያቃጥላሉ። የኛ እንደዚህ ያለ የለም ታጥቦ የሚጸዳ። ይሄ ሁሉ የሙሐመድ ኡመት ሰለላሁ ዐለይሂ ወሰለም የተሰጠው ኢክራም ነው። የሚያጅበው ነገር እሳ ከዚህ የበለጠው አላህ ምን ይላል ደግሞ በቁርአን ሲያበሽረን ኡመት قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا. ይሄ አያት የወረደው ቁርአን አስባብ ንዙል አለው። ለምን እንደመጣ መቼ እንደመጣ የት እንደወረደ ምክንያቱ ይሄን ልንዳቀው ይገባናል። አንድ የሙስሊም ልጅ ወጣት አሁን የአንድ ሀገር ኳስ ተጫዋች ስተዘር ማንዘሮ ያወራል። የቁርአንን ስርና ማዕና ስትጠይቀው የፌስቡክ ቃልቻ ሆኖ ይቆማል። የት ላይ ወርቀን ያለ ነው? እስኪ ዞር ብለን እንሰበው። ቤታችን ላይ ምን እየሰራን ነው? ስለ ዲን አልኢስላም እያስተማርን ነው? ሚስቶቻችንን ልጆቻችንን ቤት እንጀራ የጎደለ ወጥ የጎደለ ምግብ ተጎደለ ዱላ ይዘን እነሳለን ሁላችን እኛን ጨምሮ። ወላኪን ለዲኑ ሐራራ እስኪ ነይ ቁጭ በይና ትንሽ ሙዛከራ እናድርግ የሚለው ሰው ናዲር ነው፣ ትንሽ ነው ማለት ቀሊል። ሰለላሁ ዐለይሂ ወሰለም ይሄ አሁን የቀራሁት አያ قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا سبب النزول يمتابت عندما تاقوت جغنا الصحابي سيد الشهداء حمزة أسد الله وأسد رسوله يا نبي أنبسا يا الله أنبسا تبلو نبي محمد صلى الله عليه وسلم والذي نفسي بيدي إنه لمكتوب على العرش حمزة أسد الله وأسد رسوله የኔ ሩሄ በሱ እጅ በሆነችው በአላህ እምላለሁ አሉ ነብዩ መሐመድ። ዓርሽ ላይ ተጽፎ አየሁት። ሐምዛ የሚባለው የአላህና የነብዩ አንበሳ ተብሎ ተጽፎለታል። والذي نفسي بيده إنه لمكتوب أي مكتوب على العرش حمزة أسد الله وأسد رسوله حمزة يا اللهنا يا نبي አንበሳ የሚል ጽሁፍ ዓርሽ ላይ ተጽፎለታል አሉ። ይሄንን ሰበብ ሆኖ የገደለው ማን ይባላል? ወህሺ ነብዩ መሐመድ ወደ እስልምና እንዲመጣ ጥሪ ያደረጉለት። ግባ እስልምናን ተቀበል፣ በአላህ አንድነት በነብዩ መላእክተኝነት እመን አሉት። ወህሺ ከዛ ምን አለ? ላ ሐምዛን የሚባል ገድዬ የአላህን ረሕመት እንጂ አላገኝም አለ። የተለያየ አያት መጣ። እነለዚነ አመኑ ወዐሚሉ ሷሊሓት እነዛ ያመኑና ኸይር የሰሩ የሚለው አያት ሲመጣ እኔ ምን ኸይር ሰራሁ ይላል።
ያመኑ ብሏል ላምን እችላለሁ ኸይር ግን በይሰራው ሐምዛን ያህል ገድዬ እንዴት አድርጌ እስልምና ይቀበለኛል እምቢ አለ መጨረሻው ማስደሻው አያት መጣ ለሱ ብቻ አይደለም ኢላ የውም ቂያመት ይላል ነው ለሁላችንም ምን የሚለው የሚያስደሻው አያት መጣ ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا يا محمد قل ንገራቸው ነፍሳቸውን በወንጀል ላድበከበኳት ይሏታል እነዛ ሙፈሲሮች ላድበከበኳት ማለት በጣም ላደከሟት ታቅም በላይ መጥፎ የሰሩባት ማለት ነው لا تقنطوا من رحمة الله የአላህን ረሕመት አትቁረጡ በላቸው ያ መሐመድ إن الله يغفر الذنوب جميعا الله ወንጀሎችን ባህሪው እሱ ነው በላቸው ያ መሐመድ ይሄን የመጣ ጊዜ ወህሺ አሁን ሸርጥ ሳያደርግ ነው የመጣው ይሄ አያ አምነው የሰሩ መልካም ስላላለ አምኖ መልካም የሰራ ብሎ ሸርጥ ስላስቀመጠ እኔ መልካም ስራ ስላልነበረኝ ይሄ አያ ግን ተስፋ ተቆረጡ ብሎ የኔን ማንነቴን ስለገለጸ እስልምና መቀበል አለብኝ فقال اشهد ان لا اله الا الله واشهد انك رسول الله الله እንዲነው መልእክተኛው ነብዩ መሐመድ ናቸው አንተ ለገባው ጌታ እንግዲህ እኔም ገባሁ በሚል ወህሺም እስልምናን ተቀበለ ከዚህ ምን ተጠቀመው ይሄ ቁርአን እዛው የታጠረ ብቻ እንዳይመስለን ማንኛውም በመጥፎ ስራ ነፍሱን ላድበከበከ ላጠፋ ሰው የአላህን ረሕመት እንዳይቆርጥ ተስፋ እንዳይቆርጥ ወደ አላህ ረሕመት እንዲመለስ ይሄ ቁርአን ያበሽረናል ተውበትን አላህ ይወፍቀን ወደ አላህ ረሕመት እንመለስ ወላኪን ሁሉ ጊዜ ቀጠሮ በዛባችሁ እናንተም እኔም እየቀጠርኩ እየጠፋሁ ነኝ አንዲት ብቻ ተናግሬ እጨርሳለሁ ሰለላሁ ዐለይሂ ወሰለም አንደኛው ቀጠሮ የነበራችሁ ላስታውሳችሁ አሸረተል ሙበሸራን በቀጠሮ አሉ ሱብሃንአላህ ከዛ የባሰ ደግሞ ተውሂድን በቀጠሮ አስቀምጠነዋል ትልቁ ነገር ነው የተውሂድ ነገር ከዛም ደግሞ የመሻይኾቻችን ባለፈው የሐበሻ ዑለሞች በሚል ቀጠሮ አስቀምጠነዋል ዛሬም ደግሞ በተጨማሪ ቀጠሮ ሚራስ የሚባል ህግ አለ በእስልምና ግዴታ የተረሳ ይመስላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የቂያማ ቀን ሲመጣ ተዲን ውስጥ መጀመሪያ የሚጠፋው ሚራስ የሚባል የለም የሚያቀው ሰው ትንሽ ቀሊል ይሆናል የሚከተለው የሚሰራውም ሰው የለም እሱም ደግሞ ቀጠሮ እናረግለታለን ወላኪን በቀጠሮ እንዳይበዛ ሰፋ ያለ ሰዓት ይያዝን ልናውቅ ዲናችንን ልንሰማው ልንሰራበት ይፈለጋል አላህ ይወፍቀን ተውፊቁት አላህ ነው የመጨረሻው ሐሳብ እንግዲህ የአላህ ረሕመቱ ዋሲዕ ነው ሲለን ረሕመቱ እንዲያለ ዒቃቡም አለ አንጻራዊ ለዛ አላህን መፍራት ያስፈልገናል እስበሳችን መተባበር ያስፈልገናል መዋደድ ያስፈልገናል መቀራረብ ያስፈልገናል ተቤታችን ነው የሚጀምረው ሰለላሁ ዐለይሂ ወሰለም ከዛ በኋላ ምን እናረጋለን ሰለላሁ ዐለይሂ ወሰለም የሰው ልጅ ሁሉ ጊዜ ዘውታሪ አይደለም ዱንያ ላይና ያው የሰራውን ስራ ይዞ ነው የሚጓዘው ለዛ ዝግጅት በኢዝን الواحد الاحد ሁላችንም እናርግላለው አንዲት ብቻ ሐሳብ ልስጣችሁ አላህ ፍጡሩን ሲፈጥር በሶስት አይነት ደረጃ አድርጎ ፈጠረ እንዴት አድርጎ ለአንደኛው ፍጡር አይነት አቅልንና ሻህዋን ሰጠው ሁለቱንም ለአንደኛው ፍጡር አይነት ሻህዋን ብቻ ፈጠረበት ለአንደኛው ፍጡር አቅልን ብቻ ሰጠው አላችሁ እኔ ጋር ሰለላሁ ዐለይሂ ረሱልላህ ምክንያቱም እንደዚህ እምላችሁ የሚናገር ሰው ሁሉ ጊዜ የውስጥ የሚመጣውን ሲያስተላልፉ ሐሳብ በዚህ እንቅስቃሴ ሲኖር እንትኑ ካሴቱ ይቆማል እዛ ለመናገር እንቢ ይለዋል ግልጽ ይሆንላችኋል ፊዚካሊ እንታውታላችሁ ስለዚህ ምንድነው ሶስት ነገሮች አላህ አዘጋጃቸው እንዴት አድርጎ አቅልንና ሻህዋን የخለቀው ለበኒ አደምና ለጅንና ለሰው ነው የሰው ልጅና ጅንና ሰው አቅልና ሻህዋ አለው አቅል ብቻ ያለው ሻህዋ የሌለው ማን ነው መላእክት ነው ሻህዋ ብቻ ያለው ስሜት ማለት ነው አቅል የሌለው ሻህዋ ብቻ ያለው ማን ነው እንስሳቱ ደዋቡ ምናየው ሐሸራት ሁሉ እንስሳት በሚለው እንጥቀሰው ከዛ ለምንድነው የአደም ልጅ አደም ማለት የሰው ዘር የተፈጠረበት ስንት አደም ይኖር ይሆን 40 አደም አሉ እነዛ ሌላ ቀን ደግሞ አደም ብቻ ነው የምንሰማው እንጂ ሌሎች አደሞች እነማን ይኖር ይሆን ከዛ በኋላ የመጡት አደሞች ናቸው ወይ በፊት አደም ይባሉ ነበሩ
እምድር ላይ አደም የሚባለው አደም አቡል በሸር ነው ወይ ሌላ አደም ነበር? ይሄ ደግሞ ሌላ ራሱን የቻለ አርስ ይፈልጋል። ሰለላሁ ዐለይሂ ወሰለም ወአላ ኩሊ ሐል በአቅላችን ልናውቅ ሸህዋችንን በመግባሩ በሰነ መግባር ልንይዝ ሁለቱ ለሰውና ለጅን የተሰጠ ነው። የሰው ልጅ አቅሉን አሰርቶ ሸህዋውን ተጠበቀው። ያንኛው መላእክት አቅል ብቻ ነው የተሰጠው፣ ሸህዋ የለውም፣ አይወልድም፣ አይወለድም፣ አይበላም፣ አይጠጣም። ሸህዋት ብቻ የተሰጡት እነዛ ሐይዋናት ናቸው። ስለዚህ የሰው ልጅ አፍضل ሆነ። አያችሁት? ሸህዋውን በአግባቡ ይዟል፣ አቅሉን በአግባቡ ሰርቶበታል፣ የበለጠ ሆነ። ሰለላሁ ዐለይሂ ወሰለም ለዚህ ብለው ምሽከረከር ያለው እህቶቻችን ዱንያ ላይ ያሉት ተሑረል ዒን የሚባሉት ተነዛ ታይነ መልካሞች ተነዛ ጽዲያታቸው ወይንም ደግሞ ጥፍራቸው ዝብቅ ቢል ኑሮ ይሄ ከውኑን ሽታ የሚያናውጠው የፀሐይዋን ጨረር ይሄንን የሚያከስመው የሆኑ ቆንጆ ተዘጋጅተው የተቀመጡትን የሚበልጡ ሴቶች አሉ። እዚህ ተዝክሪው እንዴት አድርገው ነው የሚበልጧቸው? እዚህ ዱንያ ላይ ሻህዋቸውን በሐላል ይዘው አርግዘው ወልደው አሳድገው በዱንያ ላይ ደክመው ተዕበው አቅላቸውን አሰርተው ሻህዋቸውን ጠብቀው የተጓዙ ሴቶች ተሑረል ዒን በላይ ይሆናሉ በኋላ። እነዛማ መይደከሙ መችመጡ ዘሃላዩትም ይህን ሁላ ተዓብ እዚህ ያለ ሌሊት እንቅልፍ በማጣት ቀን በመጨነቅ ልጅ በማሳደግ በማርገዝ በመውለድ በመጨነቅ ያለፉትን ላኪን በኢማን ሲያልፉ ነው። ይሄ እንደዚህ ተሆናችሁ ተነዛ ተነውራል ሑረል ዒን የሚባሉት በላይ ሆነ የሚቀርቡ ናቸው። እነዚህ እህቶች እነዚህ እናቶች እዚህ ያላችሁት የደከማችሁት በኢማን ስትደክሙ ነው። ወላኪን ጸጉር በመቀጠል ጥፍርም ሌላ በመቀጠል ሰውነትን ካሴ አርያ በመሆን የተጓዛችሁት ደግሞ በኋላ ራኢሐተል ጀና አያገኟትም። የጀነትን ሽታ እንኳን ጀነት ሊገቡ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። የሌላ ቀን እንመጣበታለን እንድንጠነቀቅ ነው የማመጣው። ምክንያቱም እኛ ብቻ አይደለንም ሁል ጊዜ በቤት ውስጥ ያለ ነው፣ አብረን ሙሻረካ የሆን ጊዜ ነው። አሰላሙ አለይኩም ብሎ ቤት የገባ ጊዜ አንድ ሙእሚን ወአለይኩም ሰላም ወራህመቱላሂ ወበረካቱ ያለች ጊዜ በቤት ያለችው ጠወለላሁ ዑምረክ ወከሰረላሁ ሪዝቀክ ወሐፊዘከላህ ሚን ኩል ሲእ ወመክሩህ ተመችህን ይመችህ። መላእክት አላብሮት ሲገባ በሰላምታ ሲበላ በቢስሚላህ ሲጀምር ሲጨርስ በአልሐምዱሊላህ አላህ እድሜህን ያስረዝመው፣ ተመጥፎ ነገር አላህ ይጠብቅ፣ ቤትህ የኸይር ቤት ይሁንልህ፣ የክስሪ ቤት ይሁን፣ ቤትህ የበረካ ቤት ይሁን ብሎ መላእክት ዱዓ ያደርግለታል። ለማን ነው እሱ? ሲገባ አሰላሙ አለይኩም ብሎ በቤቱ የሚመጣ ሰው፣ ሲወጣ ደህና ዋሉ ብሎ የሚሄድ ሽፍታ ያልሆነ ማለት ነው። እቤት ሲመጣ እየጮኸ ይመጣል። ገና በር ላይ ሲመጣ ሰላምታ ያቅም በሩን ረግጦ ነው የሚመጣ። እንዲህ አይነት ጸባይ ይዞ የሚመጣ ወንድሳ እድሜህን አላህ ያሳጥረው። በዛው አንጻራዊ ጠወለላሁ ዑምረክ የተባለው እድሜህ ይጠር፣ ሪዝቅህም ይበተን፣ አልተመቸህንም አይመችህ የሚባሉ መላእክቶች መልእክት ያስተላልፉበታል ይላሉ። تزن التنقق الله يوفقنا ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار اللهم أحسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة برحمتك يا أرحم الراحمين يا رجاء السائلين يا مجيب دعوة المضطرين اللهم وفقنا لصلاة الجماعة والجمعة وغيرها من الطاعة ونجنا التخلف عنها واحفظنا من السيئة يا أرحم الراحمين يا مقلب القلوب ثبت قلوبنا على دينك اللهم وفقنا حسن الختام في آخر الكلام سبحان ربك رب العزة عما يصفون وسلام على المرسلين والحمد لله رب العالمين والسلام عليكم ورحمة الله.